አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። እስኪ በሉ በእኔ ሕይወት ያንተ ፈቃድ ነው። እግዚአብሔር ይባርካችሁ። የእግዚአብሔር ፈቃድ ሲሆን ይሻላል ወገኖች። እኔ እድሜያቸውን የጨረሱ ሰዎች በዚህ ትንሽ እድሜ ያውቃል እኔ ያልኩት ብቻ ይሁን ብለው እድሜያቸውን የጨረሱ ብዙ ሰዎች እናውቃለን። እንደዚሁ ያረጁ ሰዎች እናውቃለን። በሴትም በኩል በወንድም በኩል ባዶ አፓርትመንት ላይ ገብተው ቁጭ ብለው የሚያለቅሱ ሰዎች እናውቃለን። መጸለይ እንኳን የከበዳቸው እድሜያቸውን በሜዳ የጨረሱ። በወንዶችም እንደዛው ድካም ነው፣ መውጣት ነው፣ መግባት ነው፣ መስራት ነው፣ ማቀድ ነው። ቤት ይመጣል፣ መኪና ይመጣል። ከዛ በኋላ እርካታ የለም፣ ባለሀብቱ መረጋጋት የለም። ሴቷ ጋር እግዚአብሔር ይመስገን የለም፣ ወንዱ ጋር እግዚአብሔር ይመስገን የለም፣ ሕፃናቱ ጋር እግዚአብሔር ይመስገን የለም፣ ቤተ ክህነቱ ጋር እግዚአብሔር ይመስገን የለም፣ ቤተ መንግስቱ ጋር እግዚአብሔር ይመስገን የለም። ከዛ የተረጋጋ ህይወት መኖር በጣም ሩቅ ሆኗል። አሁን በተለይ የጨጓራና የጉበት የካንሰር በሽታ ትንሽ አንዳንዱ እየቀነሰ ነው። አሁን እየበዛ ያለው የአይምሮ ጤና ችግር። የምን ችግር? የአይምሮ ለማይገዙለት እግዚአብሔር መድኃኒት በሌለው በሽታ መታቸው የማይታዘዙትን እንደ ሀሳቡ የማይመላለሱትን እና የአይምሮ ጤና አለመረጋጋት፣ ምስጋና ቢስ መሆን፣ ከንቱ ውዳሴን መውደድ፣ አማራሪ መሆን፣ ችግር ብቻ የምታወራ ችግር ብቻ የሚያወራ መሆን። እግዚአብሔር ይመስገን አለ ማለት ማን ይመስገን? አዎ እግዚአብሔር ለማንም ያጎደለበት። እኔስ ያጎደለብኝ ያለ የሚል ሰው አለ? የለም። ከጎደለብን ምንድን ነው የጎደለው? የለም። ምንም የጎደለ ነገር የለም። እንጀራው አልጎደለም፣ ሊበላው አልጎደለም፣ ሊጠጣው አልጎደለም፣ ቤት አልጎደለም። ምንም የጎደለ ነገር የለም። ግን ይሄ አመስጋኝ መሆን ይጎላል። ጸሎት እንኳን አይታችሁ በቃ እንደው አንተ ታውቃለሽ እንደው መድኃኒዓለም አንተ ቤቴ እንትናል። አንዳንድ ጊዜ እስኪ መድኃኒዓለም ደጅ ከመጣችሁ በኋላ እግዚአብሔር ይመስገን ስግብግብ ሆኜ እንጂ እኮ ምንም የነሳኸኝ ነገር የለም። ጤናዬ ጥሩ ነው፣ አይምሮዬ ጥሩ ነው፣ ፊቴ ጥሩ ነው፣ ቆዳዬ ጥሩ ነው። ኩላሊቴንም ጉበቴን እንዲያመኝ እንኳን ለምን በሽታውንም ለማወቅ የቆዳ የስጋ ደዌ በሽታ ስለሌለብን ነው በሽታ እንዳለብን ራሱ ያዘው። ስለዚህ የምትታመሙ ሰዎች ራሱ ህመሙን ለማወቅ ራሱ ጤነኛ መሆን አለበት። ህመሙን በሽታህን ራሱ ለማወቅ ጤነኛ መሆን አለበት። በትዳራችሁ ጭቅጭቅ ያለባችሁ ሰዎች ስለዚህ ምን ይሁን? ንግግር የሌለበት የትኛው ገነትን ውሰዳችሁ? ጭቅጭቅ የሌለበት መነጋገር የሌለበት የምትጨቃጨቀው ያንተ የአይምሮ እድገት ደረጃ ነገሮችን የምትረዳበት ነገር ያንተው ደካማ ጎን በየቀኑ ራስን አለማየት ራስን አለመገምገም። መጽሐፍ ቅዱስ ገልጦ እኮ አንድ ጥቅስ ማንበብ የሚችል ሰው ጥቂት ሰው በህይወት ዘመኑ በ30 ዓመት ዕድሜ አንድ ጥቅስ ማያቅሰዋል። በ40 ዓመት ዕድሜው አንድ ጥቅስ ኦርቶዶክስ ላይ ምን ዋጋ አለው? እውቀት እምነትሽ ከእውቀት ጋር የተደገፈ ነው። በተጠየቀ ምን ትመልሻለሽ? ነገር እግዚአብሔር ይባርክ። የእግዚአብሔር ፈቃድ ምን እንደሆነ በህይወታችሁ አስተውሉ እንጂ ምን አትሁኑ፣ ሞኞች አትሁኑ። መዝሙር 40 ከቁጥር 8 ላይ እንደዚህ ያለ አምላኬ ሆይ ፈቃድህን ለማድረግ ወደድኩ፣ ሕግህን በልቤ ውስጥ ነውና። ነቢዩ ዳዊት የተናገረው አምላኬ ሆይ ፈቃድህን ለማድረግ ወደድኩ፣ ሕግህን በልቤ ውስጥ ነው። በምን ውስጥ ነውና? በምን ውስጥ? ያው የሕግ ለኔ መብራት ነው ይመራኛል ይላል ነቢዩ ዳዊት። እንዲመራን የእግዚአብሔር ፈቃዱ ነው። ማቴዎስ የቅዱስ ማቴዎስ ወንጌል ምዕራፍ 7 ከቁጥር 21 ላይ በሰማይ ያለው የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ሁሉ ወደ መንግሥተ ሰማያት የሚገባ አይደለም። ጌታ ሆይ የሚለኝ በሰማይ ያለው የአባቴን እግዚአብሔርን ፈቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ሁሉ ወደ መንግሥተ ሰማያት የሚገባ አይደለም። ስለዚህ በተግባር የምትኖሩ በተግባር ፈረንጆች እንኳን ወፍቱ ፕራክቲካል ድሪም የተግባር ህልመኛ ሆን ይላል። ዝም ብለህ የምታወራ ሳይሆን የምትኖር ሰው ነው። ሳይኖሩ ከማስተማር ደግሞ ኖሮ አለማስተማር ይሻላል።
የማትኖረውን ነገር ከመታስተምር የማታስተምር ኖረክ ባታስተምር ይሻላል። ይሄ ዘመን የእውቀት ችግር የለም ወገኖች፣ የምን ችግር የለም? የእምነትና የተግባር ግን ችግር አለ። ያዕቆብ ምዕራፍ 2 ከቁጥር 14 ላይ በውኑ ሰው ሃይማኖት አለኝ ብሎ ምግባር ባይኖረው ያ ሃይማኖት ሊያድነውና ሊጠቅመው ይችላል ወይ? ሃይማኖት አለኝ ብሎ ቢል ተግባር ከሌለው በተግባር የሆነ ስራ የማይሰራ ከሆነ ያ የሱ ሃይማኖት ይረዳዋል፣ ይጠቅመዋል። ሃይማኖት የሚጠቅመው ከምን ጋር ነው ይላል? ከምን ጋር? ታላቁ ሊቅ ቅዱስ ያሬድ እንኳን መጾም ካልቀረ ከጾምክ ዓይን ይጹም ይላል፣ ጆሮ ይጹም፣ ምላስ ይጹም። በዚህ በጾም ወቅት በትዳራቸው ላይ የሚማግጡ የሀገር ሰዎች ጾም ከገባ እንኳን ከ130 በላይ ሰዎችን አማክሩ። ጾም ከገባ በኋላ እንኳን በትዳራቸው ላይ ማግጡ። ለመፍረድ አይደለም፣ እግዚአብሔር ይማራቸው። እዚህ ውስጥ እንደዚህ አይነት ሰዎች ካላችሁ አንድ ቀን እኮ ወንድሜ፣ አንድ ቀን እኮ ሰው ይሳሳታል። ችግር የለም፣ አንድ ቀን እኮ ሰው ይሳሳታል። የኔ ታንቺ ምትሰሚ ከሆነ አንድ ቀን እኮ ሰው ይሳሳታል። ሁለት ቀን እኮ ሰው ይሳሳታል። ሁሌ እንዴት ሰው ይሳሳታል? ተሳስቶ እኮ አንድ ሰው ይሁን እንላለን። አንድ ቀን እኮ ይማገር፣ አንድ ቀን እኮ ሰው ያጠፋል። እንዴት ሁሉ ቀን ሰው ያጠፋል? ጤና ያለው ሰው፣ አይምሮ ያለው ሰው በደንብ ራሳችሁን ፈትሹ። ዛሬ ምግብ አስተካኪ ብሎ ባል አንድ ቀን አስተያየት ከሰጠ እንዴት እድሜ ልክ ምግብ አስተካኪ ይላል? ጤና ላላት ጆሮ ላላት ለምትሰማ ሴት አባትሽ አንድ ቀን እኔ ስመጣ ከውጭ ስገባ ብድግ በይ ብሎ ካለሽ እንዴት እድሜ ልክ ይሄን ያወራል? ይሄ የአይምሮ ጤና ችግር ጭምር። ያ ወደ 300 የሚሆኑ ሜንታል ዲስኦርደር የሚባሉ የአይምሮ ጤና ችግሮች። ትሰማለህ፣ እየሰማ ግን አትሰማም። ታያለህ፣ እያየ ግን አታይም። እያየ እኮ እያየ ግን አሁን እዚህ እኔ እያወራሁ ነው እያሉ ያሉ ሰዎች አሉ፣ ግን የሉም አሉ፣ ግን የሉም። ይሰማሉ፣ ግን አይሰሙም። እግዚአብሔር ማስተዋል ይስጥ። የእግዚአብሔር ፈቃድ ምንድነው ካላችሁ በህይወት መኖር ፈቃዱን ማድረግ ነው። በእኛ ህይወት ውስጥ ማወቅ ብቻ ሳይሆን የምታውቀውን ነገር በህይወት መኖር። በምን መኖር ወገኖች? በምን መኖር? እግዚአብሔር ሁላችንንም ይማረን። ትምህርቴን ይጨርሳል። ትንሽ ብቻ ነው፣ ዝናብ ብዙ እንዳይመጣባችሁ ከደከማችሁ ወደዚህ ጠጋ በሉ። ስለዚህ እግዚአብሔር ፈቃድ በህይወታችሁ ምን እንደሆነ አስተውሉ እንጂ ምን አትሁኑ፣ ሞኞች አትሁኑ። አንድ ጥያቄ ራሳችሁን ጠይቁ እስኪ ከኔ ጋር በሉ። ጌታ ሆይ በእኔ ህይወት ያንተ ፈቃድ ምንድን ነው? ይሄን ራስሽን ጠይቂ ሁሉ ጊዜ። ጌታ ሆይ መነገድ አስባለሁ እና ያንተ ፈቃድ ምንድን ነው? እኔ መኪና መግዛት አስባለሁ፣ ያንተ ፈቃድ ምንድን ነው ብለህ ጠይቅ። አስታውሳለሁ የዛሬ 6 ዓመት እንደው መንጃ ፈቃድ አውጥቼ አንድ አባዱላ ገዝቼ ነው ብሎ የዛሬ 6-7 ዓመት አካባቢ ነው። እና ይገርማችኋል ከላምበረት መናኸሪያ ወጥቶ ረዳት ከደብረ ብርሃን ይዞ ከዛ ጭኖ ለመመለስ አንድ ሰው አልጫነም። መኪናው መንጃ ፈቃድ አውጥቶ መኪና ገዝቶ አንድ ባይዶ ሳይሄድ ሌላ ሰው ብቻውን ባዶ መኪና ውስጥ ሞቶ ነው ከዛ እንኳን ሳይመለስ። እና አንዳንድ የምትመኙት ትዳሮች ምናልባት እናንተ ልትሞቱበት እንዳይሆን ጌታ ሆይ እኔ ለማግባት አስባለሁ። ስለዘሞትሽ የሚያገባሽ ወንድ ነው። በዝሙት አብረህ ስለተኛ ስላደርክ ስለደከምክ የምታገኛት ሴት ነው። አንዳንድ ሰው ምናልባት በምላስ የምትይዛት ሴት ከአንተ የተሻለ ተናጋሪ የመጣ ጊዜ አንተ ተናጋሪ አይደለም። ምክንያቱም አንደኛም የሆነው ሁለተኛ እስኪመጣ ድረስ። ቆንጆ ነኝ የምትይ ከሆነ ደግሞ ከአንቺ የተሻለች ቆንጆ እስክትመጣ ነው አንደኛ ቆንጆ የምትሆኑ። መልክ ከሌለው የምትሉ ሰዎች ካላችሁ ደግሞ ነቢዩ ዳዊት በዚህ በአንደኛ ሳሙኤል ምዕራፍ 6 ከቁጥር 17 ላይ ምዕራፍ 7 ከቁጥር 16 ላይ ካህኑ መስሉ ሳሙኤል እግዚአብሔር ሳኦልን ንቄዋለሁና ሌላ ንጉሥ ሹምልኝ ብሎ ሲልከው መልከ መልካሙ ሰው የሚያየው ሰው የሚወደው ፀጉሩ የሚያምረው ቁመናው የሚያምረው በሰው ፊት ሞገስ ያለውን ሊቀባው ጠጋ ሲል መልክና ቁመና አትያል። ምን አትያል? መልክና ቁመና አትያል። እግዚአብሔር የሚያየው ሰው እንደሚያየው ሰው ፊት ያያል። እግዚአብሔር ምን ያያል? ምን ያያል? አዎ ከፊቷ ላይ ዞር በልና ልቧን ለማየት ነው። አዎ
እንደዛ ስል ቆንጆ አትሁን አትመር ደስ አይበላል። ምንም ደስ አትበላል። ሴቶችም ሀብታም ካልሆነ አላገባም። የ10 ሚሊዮን ብር መኪና ከሌለው እየተሰቃዩ የሚኖሩ ሴቶች እናውቃለን። ሀብታም ካልሆነ ወንድ አይመስላቸው። ሀብታም ካልሆነ የሰው ንግግር አይዋጥላቸው፣ አይፈልጉም። ግን ምን እኮ እንዲሆኑ እግዚአብሔር የልብ አምላክ ነው። እንደዚህ አይነት ሴት ሀብታም ቤት ነው ቁጭ የምትለው። ከዛ በኋላ ያንተ ምርጫ ነው። ከዛ ገፈት ቀማሽ ትሆናለህ። ደሃ የተባረከ ነው እያልኳቸው አለ። ሀብታም ሆኖ የተባረካለ፣ ደሃ ሆኖ የተባረካለ። ሀብትም የሌለው ድህነትም የሌለው ምንም የሌለው ደግሞ አለ። ወንድነትም ራሱ እኮ አንድ እኮ አባትነት። እኔ ሰው እንዴት እንዳረከሰው ባላውቅም አባትነት ትልቅ ጸጋ። ወንዶች እግዚአብሔርን አመስግኑ። አባት የእግዚአብሔርን ሻኮር ያስከው። አባትነት ትልቅ ክብር ነው። እናትነት እኮ ሀገርነት ነው። ትልቅ ጸጋ፣ ትልቅ ክብር ነው። እንዴት ሰው አውርዶ ዛታች ያደርሰዋል። ስለዚህ ሴትነት ሴት አድርጎ እግዚአብሔር ከፈጠረሽ መጀመሪያ ኩሪበት። እግዚአብሔር ይመስገን ኩሪ በሴትነትሽ መጀመሪያ። ከዛ ውደጅ ይሄን ማንነት እግዚአብሔር የፈጠረው አባትነትን ወንድነትን ውደደው ተቀበለው። ከዛ መጀመሪያ ለወንድ እንደ አባቱ መጀመሪያ ለራሱ እንኳን በትክክል ያልቆመ ሰው እንዴት በኩል ሚስት ባል ሊሆናት ይችላል? ማታ በጊዜ ግባ ብላ ሚስቱ ብትደውልለት እኮ ሞቷል እኮ በህይወት የለም። ሚስት ደውላ በጊዜ ግባ ብላ ካለች ሞቷል እኮ። ይሄ እንዴት ባል ይሆናል? እንደዚህ አይነት ባል ያላቸው ሰዎች እንደዚህ አይነት ሰዎችን እንደው በጥበብ ይዋቸው። ሞቷል። መጠጥ እንዳትጠጣ የሚባል ሰው እኮ ሞቷል በህይወት የለም ነው አይደለም? የት ሄደው የት ሄደው ጭንቅላት እንዲህ ያለ ሰው እኮ በህይወት አለ ይባላል። መጠጥ እንዳትጠጣ በጊዜ ግባ ተብሎ የሚነገረው እንደው የ10 ዓመት ልጅ ህፃን ልጅ እዚህ ውስጥ አንዷን አንስቼ የምጠይቃት ታውቃለች አታውቅም? የ30 ዓመት የ40 ዓመት ልጅነቴን ጨርሼ አግብቻለሁ አባቷኛለሁ ብሎ ሚል ጓደኞች ጠንቀቅ፣ ቤተሰብ አታስገባ ብላ ሚስት ከመከረች እግዚአብሔር በሚያውቀው በጣም ብዙ ነገር ይቀርሃል። ቁጭ በለና መጽሐፍ ቅዱስ ገልጠ የአባትነት ድርሻ አንብብ፣ የባልነት ድርሻ አንብብ። እንዴት ወንድ ሆኖ ሚስቱ ቁጭ አድርጋ ትመክረዋለች። ቤቱን መምራት ሲገባው እግዚአብሔር ራስ አድርጎት ከሚስቱ አልፎ ለልጆቹ፣ ለሀገር፣ ለወገን፣ ለቤተ ክርስቲያን በሚጠቅምበት እድሜ ላይ እንዳትጠጣ፣ በጊዜ ግባ፣ እንዳትማገጥ፣ ስልክ እንዳትሰጥ እግዚአብሔር ወደ ህይወት ያምጣት፣ ወደ ህይወት ያምጣሽ። ወገኖች ይሄ ቆመን ብቻ ነው ያለውና ባዶ ቀፎ ይቅርታ ነው ባዶ ቀፎዎች እንዴት ቤቱ ስለማይነው እዛ ስራዬ ጋር ስለሚያገናኝ ያሳፍራል። እንደዚህ ውስጥ ያላችሁ ይሄን ድምጽ በርቀት የምትሰሙ እንደው እባክህ ስለ እግዚአብሔር ስለ መድኃኒዓለም ብለህ ነው ማለት እንዳትማገጥብኝ እንዲህ ብላ እንዴት ትለምናለች? ያን ህሊና ያለው ሰው እንዴት ይሄን ያደርጋል? ይሄ እኮ ዳዊት ነብዩ ላይ ተሰበሰዘ ክብሩቱ ያይመር ወቆነ ከመንስሳ ዛሬ ሰው ልጅ የከበረ የተነጠረ የተቀደሰ የሚገርም ፍጡር ሆኖ ሳለ ማሰብ እንደማይችል እንደ እንስሳ እንደፈረሱ ነው። ሴት ልጅ ባለቤቷን እግር ማጠብ ብርቅ የሚሆንባት ዘመን ይሄ ዘመን። እንደው አንድ ጎበዝ መምህር ካለ ውሃ ያምጣልና እነዚህ ልጆችን እግር አጥቤ ላሳያቸው። ወሬ አይደለም እግር ማጠብ ወሬ ነው። ባለቤቷን ባለ ጌታዬ አባቴ ብላ ጠብር ግፍ ለባለቤቷ ማለት ይሄንን ማታቅ ሴት ምኑ ነጠላ ለበሰች? ነጠላዋን ቁጭ አድርጋ መጀመሪያ ወንጌል ቤት ውስጥ ነው በትክክል እዛ በፊት ሚስት ነው። እዚህ መጣ ሀሜተኛ ነው ወጥቶ ነው ወሬ ነው ያወሩት። እንዲያገር ሰዎች ያ ስትሰበሰቡ ራሱ ስትገናኙ እንደው ስለሚጠቅማችሁ ነገር አውሩ። እነ ጃፓን እነ ህንድ እነ ካናዳ ይገርማችኋል። ላይፋቸው 99% they are serious ህይወታቸው ላይ ፌዝ እነሱ ህይወት ላይ 1% 2%። እኛ ከተገናኘ እንትና እንደዚህ ያለ ወፍጮ ተፈቶ እንደዚህ ያለ ጋር ካዳቱ ጉሩም ጻፈ ለነቱ ካርታ እዚህ ግባ የማይባል የዛሬ ስንት ኦቶፎቶ ወሬ። ይሄ መዋረድ ነው። እግዚአብሔር ከዚህ ይሰጥ። ምን አለ ማለት ነው ካላችሁ ማስተዋል የጎደለው ሰው ቅዱስ ጳውሎስ ለልጁ ልጄ ሆይ እምነትና በጎ ህሊና ይኑር። እግዚአብሔር በጎ ህሊና ይስጥ። እምነትና በጎ ህሊና ይኑር። አሁን በጎ ህሊናና እምነት ማስተዋል ያለው ሰው ጠቢቡ ሰለሞን እግዚአብሔር ጥበብ ብቻ አይደለም ያለው። ምን አለ? ጥበብንና ምን ስጠኝ? ምን እስኪ ተናገሪ። ማስተዋል የምትፈልግ ጊዜ ማስተዋልን ስጠኝ እስኪ በሉ ወንዶች። የእውነት እግዚአብሔር ለሁላችን ጥበብና ማስተዋልን ይስጥ። ገንዘብ የጎደለው ሰው ኪሱ ላይ ታውቃለህ። ጥበብ የጎደለው ሰው ስራው ላይ ታውቃለህ።
ጥበብ የጎደላት ሴት 2 ወጥ ጨው ካለው 2 ወጥ ጨው የለም። እሷ ራሷ አትበላውም። አንዳንድ ጊዜ ሰራችሁ እሷ ራሷ አትበላውም። በ30 ዓመቷ 2 ነገር ታውቃለች፣ 30 ነገር አታውቅም። የት ነበረች እቺ ሴት? ያለባበስ እንዴ ፀጉር ሊገርማችሁ አርቲፊሻል ፀጉር የገዛችሁ እኮ የራሷን ፀጉር ስለማትንከባከብ የራሷ ፀጉር ስለሌለ እኮ 300 ሺህ ብር ፀጉር ጥፍር አውሬ መስሎ እንደዚህ። አሁንማ ከገጠር የመጣቸው በቃ ጥፍሩ ሰከታ እንዲናሉ እንጂ እዚህ 49 አካባቢ ያለ እንትን ምንድነው ጥፍር ያለው ምንድነው በሬ ከመቼ ጀምሮ ጥፍር በሬ ጥፍር አለው እዚህ ዘመን ትልቁ ትንሹ ጥፍር እንደዚህ ተደርጎ በቃ እንደ ምን መሰላችሁ ወንድሞች? አንድ ሴት እንደው ጥሩ ጓደኞች የማይባሉ ጓደኛ ያዘችና ስለ ክለብ የሚባል ነገር ታውቃላችሁና እንደው ክለብ ቤት መሄድ ጀመረች እና እንደው እኔ እስከዛሬ ተሸውጃለሁ ከሱ ጋር ስቃይን ስበላ ሰው እንዳለ ውጭ አይደል እንዴ? የት ውጭ? ሰው እንዳለ ውጭ ነው። ማታ ሰው ይጠጣል። የኔና ስንት ሰው ይሆናል እዛ ስትጠጪ የነበረው? ከስንት ሰው ጋር ይሆናል? ወደ 200 ሰው ይሆናል። 2 ሚሊዮን ሰው 200 ሚሊዮን ሰው ገብቶ ልጁን እያሳደገ ከማን ጋር ነው ራስሽ የምታወራው? 1000 ሰው የሆነ ቦታ ሲጠጣና ይና በቃ ሙሉ ዓለም ጠጪ ይመስለናል። በንጽህና በቅድስና የሚኖሩ ሚሊዮን ሰዎች ቤታቸው አሉ። ራሳችሁ ከተዋረዱ ሰዎች ጋር አታወራሩ። ማታ ቁጭ ብሎ መጠጥ ከሚጨልጥ ሰው ጋር ራስን አታወራሩ። ከፍ በልና ማታ ጎበስ ብለህ አንብብ። ያላነበበ ሰው አይምሮ ባዶ ነው። እንኳን ሚስቱን መምራት ራሱን መምራት አይችልም። የማታነብ ሴት መጽሐፈ ምሳሌ ምዕራፍ 31 ስለ ሴትነት ያላነበበች ሴት ሚስት መሆን አትችልም። አንብቢ። አንቺ ማንበብ ካልቻልሽ አስነብቢ። እኛ ሀገር እግር ኳስ ማየት እንደ ትልቅ ብቃት እናያለን። መጠጥ መጠጣት፣ ሴት ላይ ትዳር ላይ መማገጥ፣ ማታ ማምሸት እንደ ብልሃት እንደ እውቀት። ይሄ ምን ያህል እንደሞትን የሚያሳየን ነው። እግዚአብሔር ይማረን ወገኖች፣ ምን ያህል እየወደቅን እንደሆነ። ደግሞ የሚገርመው እኮ መውደቃችን ራሱ እየታወቀን አለ። ጥበብ የጎደለው ሰው ብያቸዋለሁ። ስራው ጥበብ የጎደለው ነው፣ ለእሱ አይታወቀውም። ገንዘብ የጎደለው ኪሱ ላይ ይታወቃል። ጥበብ የጎደለው ሰው ስራው ላይ ይታወቃል። ምኑ ላይ? ጥበብ የጎደላት ሴት ንግግሯ ያስታውቃል። ጥበብ የጎደላት ንግግር። እንደው እግዚአብሔር ትዳር ያልሰጠሽ ሴት ካለሽ ጌታ ሆይ በፈቃድ እስከዛ ድረስ ራስሽን ሰሪ። ጎንበስ ብለሽ ባህል እንዴት ነው የሚያዘው? ችግሮች እንዴት ነው? ችግሩ ሳይመጣ በፊት ችግሩ እንዴት ነው መከላከለው? ገድመሽ አስቢ። ይሄ ጥሩ ጊዜ ነው። ሞያ ተማሪ እና አንድ የኔ ቤተሰብ እባክህ ነው ሚስት እዚህ ውስጥ ባለቤት እዚህ ውስጥ ልጅና በታይፎይድ ታይፈስ ልሞት ነው። ስለ ምግብ ስለ ንጽህና ነገራት ምን ሆኗል? ይሄ ወደ 10 ምናምን ዓመት ነው። በታይፎይድ ታይፈስ ልሞት ነው። በቃ በረደስቱ 10 ዓመት ታጥባ ያቀ ለቅለቅ አድርገህ ዘው ላይ ሌላ ለቅለቅ አድርገህ ዘው ላይ በቃ መርፌ እንደተወጋው ታይፎይድ ታይፈስ ክፍት አድርገህ አራውን የከፈቱት ብላ ተከራከረ። በዛ ላይ ታምንም አለች እንደዚህ ሴትነት ትልቅ ጸጋ ነው፣ ትልቅ ክብር ነው። ሴትነትሽን ወደጂ፣ ባለቤትሽን ከነችግሩ ተቀበይ። የሱን እንደየፍርዱ እንደየስራው የሚከፍለው እግዚአብሔር አለ። አንቺ ግን በሴትነት ቦታ መጽሐፍ ቅዱስ ክፉን በክፉ አትቃወሙ ይላል። ባለቤትህ ካስቸገረች ተዋት፣ በቃ ተዋት። ወደ አይደለም አንተ ለባል መቆም ያለበት ቦታ ላይ ቆም። መጽሐፍ ቅዱስ ክፉን በክፉ አትቃወሙ ይላል። ያስቸገረችን ሚስት መልሰህ ካስቸገርካት ምኑን የተሻለ ወንዶ ጥፋትና ማድረግ ይገባናል። ምናልባት መውለድ ነው፣ ምናልባት ሆርሞን ነው፣ ምናልባት ድካም ነው፣ ምናልባት ጫና ነው፣ ምናልባት እንቅልፍ አትተኛም፣ ምናልባት ስትረስ አለ፣ ምናልባት የልጆቹ ጩኸት አለ፣ ምናልባት ማይግሪን አለባት፣ ምናልባት የወር አበባ የሚባል ነገር አለ፣ ምናልባት እድሜ ሊሆን ይችላል፣ ምናልባት ያቆሰልካት ቁስል፣ ምናልባት ያንተ ጩኸት ሊሆን ይችላል። በቃ ተረዳዱ ወገኖች። እንኳን ሚስትህን ጠርቶ ቤት ውስጥ ያለ ሰራተኛ እንደው ሽንኩርት መክተፍ ካቀራት ትፍረድባት። እኔና ታይዞሽ ይሆናል ለአንተ ልጅ እንደዚህ ልብስ ከሚርገፈገፍ ከተጨነቅ ያቺን ደግሞ ወደ ቤት እንደ ንግስት የምትታይበት ቤት አለ። የራሳችሁን ስትወዱ ባለንጀራን እንደራስ ምን በል። አንድ ቤታችን ሰላም ከማይሆንበት ነገር አለ። እንደዛ እናደላለን። የሰው ቤት እንደራሳችን ቤት አለ። ልክ አንተ ቤት ስትገዛ ደስ እንደሚል ወንድም ደግሞ ቤት ቢያገኝ ደስ ይላል። መመቀኛኘት ሳይሆን እንዴት ላጥፋት ሳይሆን ተመኝላት በጎ ባለትዳር ወንድ አጠገብሽ ምን አልባት አለ ምስኪን ሚስት ይኖረዋል። ከዞሩ ነው
ሳታውቂ ችግር የለውም። እሺ ካወቅሽ በኋላ ደግሞ መለስ ይባላል። እኔ አፍራለሁ ባለትዳር ወንድ ወደድኩ ብሎ ሊማከሩ ሰዎች ሲመጡ ምን ብለህ ታወራለህ? ባለትዳር ሴት ወደድኩ ብሎ ስፖርት ቤት የት እግዚአብሔር ይማራል። የእግዚአብሔር ፈቃድ ምን እንደሆነ ምን በሉ አስተውሉ እንጂ ምኖቻችሁ ልክ የንግድ ቦታ ስታስቡ ከዛ በፊት ጌታ ሆይ ያንተ ፈቃድ ምንድን ነው? ሚስት ስታስብ መውደድህን ብቻ ያንተ መውደድ ብቻ ትዳር አያመጣም። ጌታ ሆይ ለማግባት አስባለሁ እና ያንተ ፈቃድ ነው። ቆይ ካለ ቆይ ለምን 40 ዓመት አይሆንም? አንድ ሴት ቤተሰቦቿ ከመልክ ከቁመና ከጸጉር ከፊት ከጸባይ ከባይ ሙያ ማለት ነው እና ቤት ውስጥ የተወለዱት እሷ አምስተኛ የመጀመሪያ ናት በሚባል ትዳር የለም እና እግዚአብሔር አልፈቀደም። ያንቺ እግዚአብሔር እንዴት ነው አንቺ ልጅ ቆመሽ ቀረሽ እኮ እየሸበትሽ እኮ ነው። እግዚአብሔር ካልፈቀደ ቆሜ ቀራም እንጂ አላገባም ማለት ከእግዚአብሔር ጋር የነበራት ነገር በጣም የሚገርም ስለነበር ታናሿ አገባች፣ አሁንም አላገባችም። አሁንም ድጋሜ ሁለተኛዋ ታናሽ አገባች፣ እሷ አላገባች። ለምን አልመጣም? የሚመጡ ሰዎች ወይ ስለመተኛት ነው የሚያወሩት። በዚህ ዘመን ደግሞ ክብር ወገኖች፣ ድሮ በኢትዮጵያ ባህል ክብር ያላት ሴት ንጽህናዋን የጠበቃች ሴት ድንኳን ውስጥ ተጠብቆ ሚዜ ወረቀቱን ጨርቁን ማረቡን ይዞ ሲመጣ ትሸለማል፣ ቤተሰቦቿ ይከበራል። ማን ይጠይቃል? ዛሬ እናት ስለ ልጇ ንጽህና ታውቃለች? መጠየቅም አትፈልግም። ለምን? ልጅቷ ነብር ነች ከእናቷ በላይ ትፈራለች። ልጅቷ በስንት ዓመት? በ20 ዓመቷ በ30 ዓመት ማን ይናገራት? አባት ይፈራዋል። ልጁ መቆጣት አይችልም። ገንዘብ ካለው በተለይ ችግር የለም። በድሮ ባህል በመጫኛ ታስራ ጀርባው እስኪተለተል ድረስ ትገረፋለች። ክብሯን ትጠብቃለች። እና ሴት ልጅ ትልቅ ክብር ነው። ፕሊዝ ክብራቸው ትጠብቁ። ትናንት ካደረግሽ ደግሞ ዛሬ ቆም። ትናንትና ባለማስተዋል ይባላል። ዛሬ ቆም። እስክታስወርጃ ጠብቅ። የሚያገባሽ ወንድ ከነ ክብርሽ ያገባሻል። የእውነት መድኃኒዓለም እንደሚያውቅ ከነ ክብሩ ሳይነካት የሚፈልጋት ሳይነካት ያገባል። በዛ ላይ ከታመነች ደግሞ ይሆናል። እናንተም ወንዶች ካላችሁ ወደ አልጋ ቤት አትሉት። ተወሱ ሰብሰብ ነው። የሥጋ ፈቃድ ከተፈታተነ ደግሞ እስከ 9 ሰዓት ሶስ ካልተሻለ እስከ 1 ሰዓት ሶስ ከምሽቱ 1 ሰዓት ነው የሚለው። ካልተሻለ ካሁንም 24 ሰዓት ምግብ እንዳትበላ። ከዛ በኋላ ትዝም አይልም። የሥጋን ፈቃድ ለነፍስ ፈቃድ ማስገዛት ከፈለግ፣ ከዝሙት መገላገል ከፈለግ፣ ንጹህ ሆነ መኖር የምትፈልግ ከሆነ አንድ ቀን እስከ 9 ሰዓት ሶስ ከዛ እስከ 1 ሰዓት ካልተሻለ በማግስቱ 24 ሰዓት ምግብ እንዳትበላ። ከዛ ስሜት የሚባል አይደለም። የዚህ ዓለም ነገር ሁሉ ከውስጡ ጠፍቶ ሐሳቡን እግዚአብሔር ሐሳብ ይሄንን አድርጉና አለበለዚያ ዛሬም ዝሙት ነው፣ ነገም ዝሙት፣ ከነገ ወዲያ ከዛ በኋላ ወደ ግብረ ሰዶምነት እያደገ ይመጣል። ወደ 6-7 ልጅ የሚያስወልዱ ሰዎች አሉ። ከዚህ በኋላ ማርገዝ ድንሽ በጣም አናሳ ነው እስከምትባል 10 ዓመት ሙሉ መድኃኒት የወጡ ሰዎች አሉ። አንተ ለምታስወጣቸው ሴት በደንብ አስብ። እግዚአብሔር ማስተዋል ነው። ታናሿ አገባች፣ እሷ አላገባችም። የመጨረሻዋ ልጅ በ20 ዓመቷ የመጨረሻው ከነሱ ቤት ትንሿ ልጅ የምትባለው እሷ ማገባ ቆማ ቀረች ምናምን። ያገባችሁ ሰዎች ያላገባ ሰው ካጋጠማችሁ ከእግዚአብሔር ጋር ትጣሉ። መጽሐፍ ቅዱስ በኩራት አትናገሩ። አንቺ መሬት ላይ ተንከባለሽ ትዳር አግኝተሽ አታገቢም አይባልም። አይዞሽ እግዚአብሔር የተባረከውን ከሰጠሽ ካልሆነ ጠብቂ እግዚአብሔር ለዛም ይባላል። ያላገባ ወንድም ካለ እግዚአብሔር ከሰጠ ታገባለሽ። እስከዛ ድረስ ጸልይ። አታገባም እንዴ? አንተ ነህ ትዳር መስጠት። ትዳር የማን ስጦታ? የማን ነው? አዎ ሰው አታሳብቁ። በእናትህ ሰው አታሳብቁ። ሰው ቆማ ቀረች በምን ታውቃለህ? እግዚአብሔር ጋር እንዳትጣላ ወዳ ነው ወይ? እና ይገርማቸዋል 39 ዓመት እስከሚሞት በዛው ሐሳቧ ጸንታ ከዛን ወደ 40 ልትደርስ ስትል በአንድ ወር ውስጥ የሆነ ሰው ተዋወቀችና ሽማግሌ ልትነግርሽ መንፈስሽ ይገኛል። እሺ እግዚአብሔር ልትጠይቅና ከሆነ ይገርማቸዋል። በ40 ዓመቷ ገባች። በ45 ዓመቷ 5 ልጅ ወለደች። በስንት ዓመቷ? የማን ፈቃድ? ታናናሾቿ በ2 እና በ3 ልጆች ነው የቀሩት። 45 ዓመቷ ነው። በ45 ዓመቷ 5 ቢዘገይም የሚቀድመው ነው። አንዳንድ ጊዜ ትንሽ ጠብቃችሁ ንብረቱንም ደክማችሁ ለሳፍ ሲሰለቻችሁ አንተ ታውቃለህ። የሆነ ጊዜ ድክም ሲላችሁ ንብረት ላይ፣ መኪና ላይ፣ ሚስት ላይ፣ ትዳር ላይ፣ ሰላም ማጣት ላይ ድክም ሲል በቃ እጅን ስጥና
አንተ ስራ ይበቃኝ። ያኔ እግዚአብሔር መስራት ይጀምራል። እግዚአብሔር በሚል እኔ ደክሞኛል፣ ሞክሬያለሁ፣ ጥሬያለሁ፣ አሁን አንተ ስራ ካልክ የእግዚአብሔር ልጅ ታያለህ። ቢዘገይም የሚቀድም ነው። ለሰው የማይቻል ለማን ይቻላል? ለማን ይቻላል? በቃ ያቅማችሁን ታገቡና ከዛ በኋላ ትጨነቁ። መጽሐፍ ቅዱስ አትጨነቁ፣ ጸጉራችሁን እንኳን በእግዚአብሔር ዘንድ እየተቆጠረ ነው ይላል። አታስቡ አይደለም ያለው። በደንብ አስብ። ከቻልክ በደንብ አስብ። ፈላስፋ ሶቅራጥስ ሳያስቡ ከመኖር እያሰቡ መሞት ይሻላል ይላል። አስብ ከቻልክ። መጽሐፍ አታስብ አይደለም፣ አትጨነቅ ነው ያለው። ለምን? ጸጉራችሁ እንኳን በማን ዘንድ የተቆጠረ ነው? በማን ዘንድ። ስለዚህ በቃ አትጨነቅ። ነገ ጉበት ይመጣል፣ ማይግሬን ይመጣል፣ ካንሰር ይመጣል፣ ስትሮክ ይመጣል፣ የጡት ካንሰር ይመጣል። ልብሽን በእግዚአብሔር ላይ እረፍ። ልብህን በእግዚአብሔር ላይ እረፍ። መኪና ከሌለ መኖር አይቻልም። ማን ያለው? ትልቅ መኪና ካልተገዛ መኖር አይቻልም። ማን ያለው? መኪና ነው እንደሚያስከብረው አይደለም። አንተ ነህ ለመኪናው ክብር። ቤት ካልተገዛ መኖር አይቻልም። ማን ያለው? ቤት የሌላቸው በሰላም የሚኖሩ ሰዎች እናውቃለን። ፓይለት፣ ዶክተር፣ ባለስልጣን፣ ዲፕሎማት ያፈሩ ሰዎች እናውቃለን። ቤት የላቸው። ሀገራችን ቤት ነው። ወደ ነፍሰ ዘውስተ ሰማያት ሀገራችን ቤት ነው። በምድር 10 ካርታ የሌለው ካርታ ያለው ቤት ነው። ለመግዛት ተጨነቁ። ከተሻለ የከተማው ቁጥር 1 ቢሊዮነር ነው። ችግር የለውም። በእግዚአብሔር ግን አታስጨንቁ። አይምሮ ሚስት የተስተካከለች አልተስተካከለች ከእባብ ለምን አትሆንም? ሚስት ከእባብ ጋር የምኖርበትን ጥበብ ስጠኝ በለው እግዚአብሔር። ከዛ በኋላ ታየዋል። እባብ ለምን አይሆንም? ክፋት የሚገለው ማን ነው? ባለቤቱን ነው። ጠማማነት የሚገለው ማን ነው? እሱ ነው። እሷን 2 ዓመት 3 ዓመት ከማገጠባት ከሰለቻ ተቀብላ ትኖራለች። ይብላኝ አንተ በቁም ለምትሞተው እንጂ ይብላኝ አንቺ ለምታስቸግሩኝ እሱ ችሎ ይኖራል። በቃ ለእግዚአብሔር ትቻለሁ፣ እግዚአብሔር ይፍረድብሽ ብሎ ይኖራል። ተጎጂዋ ማናት? አዎ። ስለዚህ አይኖራችሁን አታስጨንቁ። የሚያስጨንቃችሁ ነገር ካለ ሃይማኖት እንዳለው ሰው እግዚአብሔርን እንዳለው ሰው ልብሽን በእግዚአብሔር እረፍ አድርጉ። በማን ወገኖች? በማን? አዎ። እግዚአብሔር ደግሞ በጊዜው ከፍ ከፍ እንዲያደርጋችሁ መጽሐፍ ይላል። በጊዜው ከፍ ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር በታች ራሳችሁን ምን በሉ? ዝቅ ዝቅ አድርጉ። ስለዚህ በእግዚአብሔር ፊት ከፍ ከፍ ማለት ከፈለጋችሁ ወንዶች፣ እዚህ ባለስልጣን ባለ ሀብቶች ካላችሁ፣ ትንሾች ትልቆችም ራሳችሁን ከእግዚአብሔር በታች ምን በሉ? አዋርዱ። በቃ ዝቅ ልብሽን ቅልል አድርጊው። ከዛ በኋላ አንቺ ህይወት ታይዋለሽ፣ ህይወትህን ታይዋለሽ። ስለዚህ በእግዚአብሔር ፊት እዛ ላይ ደግሞ ትሁት ሰው እግዚአብሔር ይወዳል። ማን ይወዳል? እግዚአብሔር። አንድ ላይ ትምህርቴን እየጨረስኩ አንድ ነገር ይጠላል። ትዕቢት። ምን? ትዕቢተኛ ሴት እዚህ ውስጥ ካለሽ፣ በልብሽ ትዕቢት ከሆንሽ መቼም ቢሆን በህይወትሽ ለውጥ አይመጣም። መቼም ቢሆን በህይወት ለውጥ እኔ አይደለም መጽሐፍ ቅዱስ ነው የሚለው። ትዕቢተኛ ሳጥናኤል ከጣለው አንድ ነገር ትዕቢት። እኔ ፈጠርኳል። የትዕቢት ቃል አንድ ቃል እኮ የተናገረ እኔ ፈጠርኩ። በቃ በዚህ ቃል ተዋረደ። ናቡከደነፆር የሚባል ንጉሥ ነበር። እውነትም አስፈሪ ነው፣ እውነትም ገናና ነው፣ እውነትም ሰራዊት አለ፣ እውነትም ገናና ንጉሥ ነው። ግን አንድ ቀን ህዝቡን እንደናንተ ሰበሰበና እኔ ነኝ እንጀራ ማበላችሁ ነገራችሁ በትዕቢት ተናገረ። እግዚአብሔር አይምሮውን መታው ነው። ወደ ወንበር እንኳን ተቀምጦ ህዝቡን እንዳይገዛ ጥፍር አውጥቶ ጫካ እንዲገባ አደረገው። ከዛ በኋላ 7 ዓመት ጎንበስ ብሎ ሳር ጋጠ። በምን ሰበብ? በትዕቢት። እግዚአብሔር ግን መሐሪ ነውና፣ መድኃኒዓለም ግን መሐሪ ነውና ከ7 ዓመት በኋላ ልቡን መለሰለት። እሱም ልቤን መለሰልኝ። ምን ዋንዱ ማለት ለመንግስቱ ወመኩና ነው የሚላችሁ ነገር። ይሄ ልብ የኛ ልብ እንዳይመስላችሁ። መጽሐፍ ድንጋዩን ልብ ከእናንተ አውጥቼ አዲሱን የሥጋ ልብ ሰጣችኋለሁ ይላል እና ልቤን መልስልኝ በሉ እስኪ። ምንን መልስልኝ? ስትጸልዩ ሁልጊዜ ቤቴን ባርኮ ብቻ ሲሆን ልቤን መልስልኝ፣ ሀሳቤን ሰብስብልኝ፣ ትኩረቴን ሰብሰብ አድርግልኝ፣ ልጆቼን ባርክልኝ፣ ባለቤቴን ባርክልኝ፣ ስራውን ባርክለት፣ ድርጅሩን ባርክለት፣ ንግግሩን ባርክለት፣ ሀሳቡን ባርክለት፣ እኔንም ሞገስ ስጠኝ፣ ጸጉሬን ባርከው፣ አንደበቴን ባርከው፣ ብልቶቼን ባርካቸው። መጽሐፍ ቅዱስ አትለምኑ ምን አትቀበሉ ይላል። በቃ ገንዘብ 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 ቤት መኪና ባረሱን ተውትና በቃ ሀሳቤን ባርከው፣ ንግግሬን ባርከው፣ ሞገስን ስጠኝ፣ ተወዳጅ አድርገኝ፣ ተፈቃሪ አድርገኝ፣ ልጆቼን ባርካቸው፣ የልጆቼን ትምህርት ባርክ፣ የልጆቼን አይን ባርክ፣ የልጆቼን ጆሮ ባርክ፣ የልጆቼን ሀሳብ ባርክ፣ የልጆቼን ሰውነት ባርክ።
የዘመዶቼን፣ የእናቴን፣ የአባቴን፣ የወገኔ፣ የሀገሬን ሕዝብ ባርክ። ይቻላል አይቻልም? ይቻላል አይቻልም? ይቻላል። ግን እሱ ከምስጋና በኋላ ልክ በሰላም እግዚአብሔር ካመጣ ምናልባት መርፌ አልጋው ላይ ነበረ ይሆናል። ሌሊት ጠዋት ያብድግ የምታደርገው መርፌ ሌሊቱ ሙሉ ስትገላበጥ ነበረ። እግዚአብሔር ይመስገን። ማን ይመስገን? ነገሮች የተበላሹባቸው ሰዎች ካላችሁ የምስጋና አቲቲዩድ ይሄ አመስጋኝ አይምሮ ይኖራችሁ። ብዙ የጎደለ ነገር አለ። ብድሩ፣ ዕዳው፣ ምናምን ወራዊ ወጪው፣ ቤት ኪራይ፣ አፓርትመንት፣ ኮንዶሚኒየም ብዙ የሚያስጨንቅ ነገር አለ። ግን የዛ ሁሉ መካከል ሆነ ለእግዚአብሔር ታማኝነትን አሳየ። እግዚአብሔር ይመስገን። ማን ይመስገን? በተመሰቃቀለ አይነት ሁኔታ ሆናችሁ ጌታ ሆይ ተመስገን። ልክ እንደዚህ አይነት አየር ማታ ዝቅ ስታዩ ጌታ ሆይ ተመስገን ስለሰጠኝ ጤና፣ ስለሰጠኝ ምግብ፣ ስለሰጠኝ ከዚህ በላይ ወደ 25 አጥንቶች አሉ። ከዚህ ከመዳን ከዚህ በላይ የነርቭ ሲስተም ካንሰር አይሰጥ ዲስክ መንሸራተት የሚባለው 7 ሚሊዮን 10 ሚሊዮን ብር አይደለም። ይሄ ወገብ ሰላም ከሆነ እግዚአብሔር ይመስገን። ይሄ አይን በሚሊዮን ዶላር የማታወጣው እግዚአብሔር ይመስገን። ይሄ ከታች ወደ ላይ ከዚህ ወደ ታች ንፋስ ነው የሚፈጠረው ድምፅ ከተሰማ እግዚአብሔር ይመስገን። ጆሮ ከሰማ የሚሰማ ጆሮ ካለች እግዚአብሔር ይመስገን። የሚራመድ አይደል? እኔ እግር አላቸው ግን እግራቸው ብረት ገብቶ ለሊት ወደዚህ ሲገለበጡ ይጮሃሉ። ሰፈሩ ቤት ሸጦ ሰው ከዛ ሰፈር እስከሚወጣ ድረስ እግራቸው ብረት ገብቶ እጅም የሌላቸው እግርም የሌላቸው እንደዛ እግዚአብሔር ይመስገን የሚሉ ሰዎች እናውቃለን። ስለዚህ እግዚአብሔር እንደዚህ ጌታ ተመስገን። አመስግና ማይበቃት ሴት መኪናሽ ውስጥ ዘፈኑን ዝጊውና ከዛ በኋላ እግዚአብሔር ይመስገን ስለሰጠኝ፣ ስለ ድርጅቴ፣ ስለ ስራዬ። ከዚህ ዱባይ መላለሳለሁ፣ አሜሪካ መላለሳለሁ። ባለቤቴ በሰላም ወጥቶ በሰላም ይገባል። እግዚአብሔር ይመስገን። ማን ይመስገን? ቤተክርስቲያን አስቀድሰው አቆሞ ልጆቹ 10 ሆኖ እኮ ዶልፊን መኪና ውስጥ ሞቶ ያውቃሉ። ቤት ሳይደርስ ድግስ ተደግሶ ከዚሁ በሰላም ወጥቶ ቤት ለመድረስ የማን ፈቃድ? የማን ፈቃድ? ብዙ ቀን እናታደርጉት። በቃ በጣም ከባድ ነገር ነው። በሰላም ወጥቶ በሰላም መግባት ትልቅ ጸጋ ነው። ስለዚህ እግዚአብሔር ይመስገን። በህይወት ኖሮ ራሱ ከቸገረ እግዚአብሔር ይመስገን። እግዚአብሔር ለሱ ገንዘብ ብርቁ ነው። ለአንተ የከፈለውን ዋጋ ብታይ ኢየሱስ ክርስቶስ በዕለተ ዓርብ እንደ በሬ ቆዳ ተወጥሮ በተለይ ወንበዴዎች በራሱ ጉንጉን 72 የሾህ ጉንጉኖች ራሱ ላይ ያሳርፉ ነበር። አንዱ የስነ እጽዋት ተመራማሪዎች አንዷን ነቀሏትና ምርምር አደረጉ። ከሚስማር 2 እጥፍ ይጠነክራል። ስንት እጥፍ? 2 እጥፍ ከሚስማር። ይሄንን ሰንጥቆ ገብቶ ወደ ውስጠኛው የአይምሮ ክፍል እስከሚገባ ድረስ ይሰማው ነበር። የደም ነጠብጣብ የሚመስል ቀይ አይደለም ነጭ አይደለም ያለው ነበር። ማንም ኢየሱስ ክርስቶስ ነው። ይሄ ዋጋ የተከፈለልን። ቤት ተገዛ ምን ትጨነቃለህ? በዋጋ ተገዝታችኋልና የራሳችሁ አይደላችሁ። ኢየሱስ ክርስቶስ ጀርባውን የተገረፈበት ጅራፍ ሳይንቲስቶች ያነሱና ያ ብረት 100 ጊዜ ግንድ ሲመቱበት ድንጋዩ ስብርብር አለ፣ ግንዱ ልቅልቅ አለ። ማን ነው ግፍ የደረሰበት? የሰብአዊ መብት ተሟጋቾች ሳይቀር፣ የህግ ባለሙያዎች፣ የህግ ምሁራን ሳይቀር ኢየሱስ ክርስቶስ ላይ በዓለም የመጀመሪያው ነው ግፍ የደረሰበት። እንደዚህ አይነት ከዓለም ከተፈጠረ እስከ ዛሬ ይሄ ዋጋ የተከፈለልን። ይሄን ሰውነት ያላረክስ ቁጭ ብዬ ቲክቶክ ላይ አላንኮራፋም። እዚህ ላይ መተኛ ሰው አይደለም። ለምን ዋጋ የተከፈለልን ሰው ነው። አዎ ፊሽካ ተነፍቷል፣ ህይወት ተጀምሯል። ከዛ በኋላ እያንዳንዷ የምትባክነው ሰከንድ በህይወት ተመልሳ ትመጣል። እያንዳንዷ የምትተነፍሳት ሁሉ ነገርህን ክርስቶስ ዋጋ ከፍሎበታል። ማን ዋጋ ከፍሎበታል? ምራቅ በጣም መጥፎ ነው። ሚስቱ ላይ ባለቤቷ ላይ ሰው ላይ የሚተፋሰው በጣም ከባድ። ክርስቶስ ምራቅን በራሱ ላይ ተናግሯል። እንደሆነ በኔ ተቆጠረ ይላል። በሸላቾቹ ፊት ዝም እንደሚል በግ ነብዩ ኢሳያስ በደረቅ አዲስ በትንቢተ ኢሳያስ የተዘገበውን ገብታችሁ ብታነቡት እስከ ዛሬ የት ነበርኩኝ ብላችሁ ታብዳላችሁ። ስለ ኢየሱስ ክርስቶስ መከራ ለሰው ልጆች የከፈለውን መድኃኒዓለም ለሰው ልጆች የከፈለውን ዋጋ ስታይ ሳትወድ በግድ ዝምተኛ ትሆን። መናገር እየፈለግ መሳደብ እየፈለግ መቆጣት እየፈለግ ኃይለኛ መሆን እየፈለግ ብዙ በነፍስ የተጫወቱ ሰዎች እያሉ እያወቅ ጸጥ ብለህ ስለ ክርስቶስ ብዙ ብለህ ትኖራለህ። የክርስቶስ ፍቅር የገባው ሰው መናገር ያቆማል። ዝም ማለት ይጀምራል። ትሁት ይሁን ባዶ ይሁን እኔ ባዶ ነኝ ይላል። ቢማር እንኳን የህግ ባለሙያ
ባለስልጣን ቢሆን ባለሀብት ቢሆን የከተማ ቁጥር 1 ሚሊዮን ቢሆን በሱፋቸው መሬት ላይ የሚንከባለሉ ባለሀብቶች ነው የክርስቶስ ፍቅር የገባቸው። ፎቃቸው ቢሮ ላይ የክርስቶስ የሥነ ስቅለቱን ፎቶ አስቀምጠው ቁጭ ብሎ ያንን መከራ ያሰላስላሉ። ክርስቶስ እኮ ይህን ዋጋ የከፈለው ለኔ ነው ይላል። ራሴንም አላረክሰውም ይላል። እኔ በዋጋ ተገዝቻለሁ፣ የገዛኝ ደግሞ ክርስቶስ በደሙ ነው ይላል። ከዛ ገንዘብ ሀሳብ አይሆንም። እኛ ችግራችን ከፊት ማድረግ ያለብንን ከኋላ እናደርጋለን፣ ከኋላ ማድረግ ያለብንን ከፊት እናደርግ። መቅደም ያለበት ወገኖቼ መንግስቱን ጽድቁ መንግስቱንና ጽድቁን ፈልጉ፣ ሌላ ሁሉ ይጨመርላችኋል። መጀመሪያ ክርስቶስ ለአንተ የከፈለውን ዋጋ አስተውል። ለምን ዕድሜ ልክ ቆመሽ አትቀሪም? በቃ እኔም አልዘሙት መዘሙት አልፈልግም በይ። ወደ ቅዱስ ሥጋውና ደሙ ቀረብ በይ። እኔ ስትታይ ፈጣሪ በሚያውቀው ዛሬ መድኃኒዓለም ስትታይ በቃ ይቅርታ አድርጉልኝ እንደ ዱርዬ የምትመስል ሴት አለ፣ ግን ቆራቢ ናት። በጣም ሚሊየነር በንጽህና በቅድስና ጸጥ ብላ ነው። አቤት ሰው ሲታዩ አይመስሉም፣ ህይወቷ ግን በጣም ነው የሚገርም። አሉ ነጠላ ተከናንበው አይናቸው ማይታይ በቃ የሚገራሩ ግን አደገኛ እባቦች። እግዚአብሔር ደግሞ ያደላቸው ስታያት ሌላ ሴት ነው፣ ግን ህይወቷ እሷና ክርስቶስ ነው የሚያደርስ። አሁን ትሁት ልብ ያላት በትረቅጣትን መልስ አትሰጥም። እግዚአብሔር ይረቅጣል እንጂ እሷ መልስ አትሰጥም። እግዚአብሔር ይረቅሻል እንጂ እሱ መልስ አይሰጥም። እንደዚህ አይነት ልብ እግዚአብሔር የሰጣችሁ ሰዎች ምን ያህል የተባረካችሁ ነው። በጣም ትሁት፣ በጣም ቅን፣ በጣም መልካም እግዚአብሔር የሰጣችሁ እግዚአብሔር ነው። ስለዚህ በስራችሁ፣ በውሏችሁ፣ በወጣትነታችሁ በሰጣችሁ ነገር እግዚአብሔር ይመስገን። ማን ይመስገን? ብዙ አትጨናነቁ፣ አይምሮቹን አታስጨንቁ። ከዚህ በኋላ እድሜ ከሰጠን 10 ዓመት 20 ዓመት ነው። የአውሬው ቁጥር ብዙ ነገሮች እየመጡ ናቸው። ቁጭ ብለህ መጽሐፍ ቅዱስ አንብብ። ቢሆን አፍታይ ጊዜ የሚባል ነገር የለም። ስለዚህ ጊዜ ስለሌለን ጎንበስ ብለህ መጽሐፍ ቅዱስ አንብብ። በቅድስና በንጽህና መለስ በልና ከእግዚአብሔር ጋር ከማን ጋር? ከዛ በኋላ ነገ ለምን ድፍረት አትልም? አይገርምህም? ቅዱስ ጳውሎስ ብኖርም የጌታ ነኝ በሞትም የጌታ ነኝ፣ ነገር ግን ለእናንተ ብኖር ጌታን ለማገልገል እናንተን ለማገልገል ብኖር እወዳለሁ። ካልሆነ ግን ሞትም ለእኔ ሕይወት ጥቅም ነው። ብኖርም የጌታ ነኝ በሞትም የጌታ ነኝ። ብሞትም የእሱ ነኝ የመድኃኒዓለም ነኝ፣ ብኖርም ደግሞ የእሱ ነኝ። መኖሪያ አይገርመኝም፣ መሞቴ አይገርመኝ። ለምን እርሱ ነኛ። ሩጫዬን ጨርሻለሁ፣ ሃይማኖቴን ጠብቄያለሁ፣ መልካሙንም የሃይማኖት ገድል ተጋድያለሁ። በሰማይ ታላቅ የጽድቅ አክሊል ይጠብቀኛል። ወገኖች በምድር መጽሐፈ መክብብ ምዕራፍ 1 ቁጥር 14 ላይ ያለው ጠቢቡ ሰሎሞን እኔ ከፀሐይ በታች ሁሉንም አይቻለሁ፣ ሁሉ ከንቱ ነው፣ ነፋስን እንደመከተል ነው ይላል። ሁሉ ከንቱ ነው። ዝናንም ስታየው፣ ትዳሩንም ስታየው፣ ልጅ መውለድ ስታየው፣ ስልጣኑን ስታየው፣ ዛሬ ያላንቺ ቆንጆ የለም ያላንተ ሰው የለም የሚያጨበጭብልህ ሁሉ አንድ ቀን ለሞት ያጨበጭብባል። የዘላለም ወዳጅ እግዚአብሔር ብቻ ነው። ልብ የማይሰብር ወዳጅ እግዚአብሔር ብቻ ነው። ብትወደው የማይሰብር እግዚአብሔር ብቻ። ሰው የሰበራችሁ ብዙ ሰዎች ትኖራላችሁ አለ አይደል? ልቧን የሰበራት ብዙ የተሰባበረ ሴት እንደ ሰው ቁጥሮች ነበር እኮ እንደ ሰው እኮ የለህም ነበር። እንደ እግዚአብሔር ነው ያለው፣ ስሙ የተመሰገነ። አዎ እንደ ሰው ተቀብረ ምናምን እንደ እግዚአብሔር ነው ያለው ወገኖች። ስለዚህ የጌታ ፈቃድ በአንተ በእኔ ህይወት ምንድን ነው? ያንተ ፈቃድ ጌታዬ ነው። የማን ፈቃድ? ይህን ትምህርት ሌላ ጊዜ ይጨርሳል ወገኖች፣ ብዙ አበዛውባችሁ። ኤፌሶን ምዕራፍ 5 ቁጥር 17 ነበር የትምህርታችን ይላል። ስለዚህ የጌታ ፈቃድ ምን እንደሆነ ምን በሉ እንጂ ላይ አስተውሉ እንጂ ምን አትውሉ። አሁን በእኔ ህይወት ጌታ ሆይ ያንተ ፈቃድ ምንድን ነው? ለማርገዝም ስታስቢ ግድ የለሽ ባኪው፣ አልጋሽን ባኪ፣ መኝታሽን ባኪ፣ ክችንሽን ባኪ፣ ሳሎንሽን ባኪ፣ ያልተባረከች ትምህርት ስትገባም ሰራተኛሽን ባርክ፣ ምን ችግር አለ? የንግድ ቦታሽን ባርክ፣ ምን ችግር አለ? ስራ ቦታህን ባርክ፣ ሚስትህን ባርካት፣ ልጆችህን ባርካቸው፣ ምን ችግር አለ? ከዛ በኋላ ቤት የተባረከ የተቀደሰ ቤት ይኖራል። ስለዚህ የእግዚአብሔር ፈቃድ ምን እንደሆነ ምን በሉ እንጂ አስተውሉ እንጂ ምኖቻችሁ ሞኞቻችሁ። ላላገባችሁ እግዚአብሔር የተባረከ የተቀደሰ ትዳር ይስጣችሁ። አግብታችሁ በትዳር ያላችሁ እግዚአብሔር ይባርካችሁ። ገና ደግሞ በብዙ አይነት ሀሳብና ውጥንቅጥ ላይ ያላችሁ እግዚአብሔር ወደ መስመር ያመጣችሁ። ልባችሁን ሀሳባችሁን እግዚአብሔር ያረጋጋላችሁ። ለመስማት ብቻ ሳይሆን ለመለወጥ እግዚአብሔር ያብቃችሁ፣ ያብቃል። የምታስቡትን ሀሳብ እግዚአብሔር ያሳካላችሁ፣ ያሳካልን። መጨረሻችን እግዚአብሔር ያሳምርልን።
መምህራኑን እግዚአብሔር ይባርክላችሁ። ሰፈራችሁን፣ ቤታችሁን፣ ኑሯችሁን፣ አገልግሎታችሁን እግዚአብሔር ይባርክላችሁ፣ ይባርክልን። የሁላችንን መጨረሻ እግዚአብሔር ያሳምርልን።